السلام عليكم ورحمة الله وبركاته. إن شاء الله አሁን አጠር ያለ ጥያቄ ነው። እስቲ ምን ያክል እንደሆኑ አየት ለማድረግ ነው ኢንሻአላህ። ጥያቄው ምንድነው? እሳት ላይ የተወረወረው ነብይ ማ ይባላል? ማሻአላህ በጣም ብዙ ናቸው። እስቲ ትንሽ ልጅ ፈልጌ ነው አሁንም። እሺ አንቺ ኢብራሂም አለይሂ ሰላም። ማሻአላህ ኢብራሂም አለይሂ ሰላም አላህን ብቻ ተገዙ ብሎ ያስተማራቸው ጊዜ አዘር የሚባል አባት ነበረው ካፊር። እሱ ያው ከሌሎቹ ጋር በማስተባበር እሳት ውስጥ እንዲጣል አደረጋቸው። አላህ Subhanahu Wa Ta'ala ግን እሳት ሳያስበላቸው ለአላህ የሆነ ሰው አላህ ይሆነዋልና ምንም ሳይሆን ወጡ ማለት ነው። ስለዚህ ትክክል ነው፣ ተመልሷል። እሺ ሌላ ጥያቄ፣ ዱላው እባብ የሆነችለት ነብይ ማ ይባላል? ማሻአላህ እስቲ ማን ነው? ሙሳ አለይሂ ሰላም። ማሻአላህ ሙሳ ትክክል ነው። ሙሳ ደግሞ ምንድነው ለፊርዓውን ማለት ነው ሙዕጂዛ አላህ Subhanahu Wa Ta'ala ሰጥቷቸው እኔ ነብይ ነኝ፣ ነብይነቴን ለማረጋገጥ ይሄው ዱላዬ እባብ ትሆናለች፣ እጄን ብብት ያስገብች እንትን ስለው ይበራል፣ ሁሉም ነቢያት ሙዕጂዛ እንዳለው ሁሉ ብለው አሳዩት። ጣል ሲያደርጓት እባብ ሆነች። ስለዚህ ብዙ ታሪክ ነው የሙሳ ታሪክ። ኢንሻአላህ እሳቸው ናቸው በትክክል ተመልሷል። ሌላው ባህር ላይ የተወረወረ ነብይ ማ ይባላል? ባህር ላይ የተወረወረው ነብይ ባህር ላይ ማሻአላህ እዚህ ጋር እኔ ነኝ እያለ ነው። ማን ነው? ዩኑስ አለይሂ ሰላም። ማሻአላህ ዩኑስ ደግሞ ያው እንደምታውቋቸው ያላህ ነብይ ናቸው። ያው አላህ Subhanahu Wa Ta'ala ህዝቦቹን ዳዕዋ አደረጉላቸውና እምቢ ሲሉ ትንሽ ከፋላቸውና ያው መርከብ ላይ ወጥተው ይሄዱ እያለ መርከቡ አልሄድ ስትል እዚህ ውስጥማ አላህን የወነጀለ ሰው አለ ምንድነው ብለው እጣ ሲጣጣሉ ዩኑስ ላይ ወጣ። ዩኑስማ ሷሊህ ደህና ሰው ናቸው፣ ወጣቸው እሳቸው አይሆንም አሉና አሁንም ድጋሚ ይጣል ተባለ። ሲጣል ሶስት የምሳቸው ላይ ወጣ። ያው አላህ ፍቃድ ስለሆነ የወጡት አላህን ሳያስፈቅዱ ስለሆነ መጨረሻ ላይ ምንም አማራጭ ስለሌለ ሁሉም ሰው ከሚሰምጥ ተባለና እሳቸውን ባህር ላይ ጣሏቸው። አላህ Subhanahu Wa Ta'ala እሳቸውን ደግሞ አሳ ነባሪ እንዲውጥ አደረጋቸው። ከዋጣቸው በኋላ እንዳታኝ ካላቸው ውሃ ዳር ወሰደና አስቀመጣቸው ማለት ነው። ዩኑስ እኒህ ናቸው። በትክክል ተመልሷል። እሺ ሌላ ጥያቄ፣ ቁርአን ወደ ሰማያት ዱንያ በስንት ጊዜ ወርዶ አለቀ? ገብታችኋል? ቁርአን በስንት ጊዜ ወርዶ አበቃ? ለነብዩ አለይሂ ሰላቱ ወሰላም ለነብያችን በስንት ጊዜ ነው ወርዶ ያበቃው? ከለውሐል መህፉዝ ወደ ሰማያት ዱንያ በአንዴ ነው የወረደው። በስንት ዓመት ነው የወረደው? ቁርአን ለነብዩ አለይሂ ሰላቱ ወሰላም በስንት ዓመት ወርዶ አበቃ? በ23 ማሻአላህ። ቁርአን በ23 ዓመት ለነብዩ አለይሂ ሰላቱ ወሰላም እንዳስፈላጊነቱ ወርዶ አበቃ። ከለውሐል መህፉዝ በአንዴ የወረደው ጁምለተን ዋሂዳ አንዴ ነው። ከዛ በኋላ ለነብዩ አለይሂ ሰላቱ ወሰላም በ23 ዓመት ወርዶ አበቃ። እሺ አሁንም የተወሰነ ጥያቄ እንልና እናቆማለን። ነብዩ አለይሂ ሰላቱ ወሰላም በስንት ዓመት ሞቱ? እሺ አብዱራህማን እዚህ ጋር አብዱራህማን በ63 ዓመት። አይዋ በ63 ዓመት ነብዩ አለይሂ ሰላቱ ወሰላም ከዚህ ዓለም ተለዩ። በ40 ዓመት ነብይነት 23 ዓመት እንትን 40 ዓመት ድረስ ያው ነብይ አልነበሩም። ከ23 ድረስ ነብይ ሆነው በ63 ነብዩ አለይሂ ሰላቱ ወሰላም ሞቱ ማለት ነው። ሰለላሁ ዐለይሂ ወሰለም። የነብዩ አለይሂ ሰላቱ ወሰላም መቃብራቸው የት ነው የተቀበሩት? እሺ እቻት እዚህ ጋር ማናት እህታችን? ነብዩ የተቀበሩት የት ነው? እሺ ስተት አለ። ወንድማችን እዚህ ጋር ደግሞ ይሄው ሁሴን መካ። እሺ መዲና ማሻአላህ። ነብዩ አለይሂ ሰላቱ ወሰላም በተሰደዱበት ሀገር ለዲን ብለው የወጡበት ሀገር መዲና፣ እዛው ነው የተቀበሩት። እሺ ሌላው ጥያቄ ኹለፋኡ ራሺዲን
የዲን መሪዎች አራቶቹ እነማን ናቸው? ቅደም ተከተል። እሺ ወንድማችን እዚህ ጋር አቡበከር ማሻአላህ። እሺ አሊ ቅደም ተከተል እንትን ሳይቆራረጥ አሊ አንዱን መልሷል ወንድማችን። እሺ እሺ ጎበዝ። እሺ ማሻአላህ ማሻአላህ። 3-1 ቀርቷል። አቡበከርማ በጀመረ ተብሏል። ያ እሱ ገጥሞልሃል። እሺ እህታችን ልታብራራ መሰለኝ። እሺ ሃያ አንዱ 3 መለሰ፣ አንዱ 1 መልሷል። ዞሮ ዞሮ ነብዩ አለይሂ ሰላቱ ሰላም ከሞቱ በኋላ ኸሊፋ ሆነ ያገለገሉ